ምንድነው ማንቸስተር ዩናይትድ ትልቅ ብራንድ ክለብ፣ ሀያል ክለብ እንደ ሌሎቹ ክለቦች በዝውውሩ ላይ ጠንከር ብሎ ቡድንን የሚያጎለብቱ የቡድን ዋልታ ማገር የሚሆኑ ተጫዋቾች ለምንድነው የማያዘዋውረው የሚል ጥያቄ ተነስቶ ነበር። ሰሞኑን መከራከሪያ ነበር። በቂ አይደለም ማንቸስተር ዩናይትድ የዘንድሮ ዝውውር የሩት ቲሌማንስ እና አንድሪ ሳንቶስ ናቸው የመጡት። ሌሎች እነ ዱብራቭካ በውሰት ምናምን የመጡ ናቸው በነፃ ዝውውር። በጣም ብዙ ጥያቄ ተነስቶ ነበር። ለሱ ጥያቄ መልስ በሚመስል ሁኔታ ቀያዮቹ ሰይጣኖች ማንቸስተር ዩናይትድ ያንን መልስ ለመመለስ የተዘጋጁበትን ሂደት እየተናገሩ ይገኛሉ። 230 ሚሊዮን ፓውንድ ማንቸስተር ዩናይትድ 3 ቦታዎች ላይ ወሳኝ ተጫዋቾችን ለማምጣት መመደቡ እየተነገረ ነው የሚገኘው። አንድ የመሃል ተከላካይ፣ አንድ የመሃል አማካኝ ከዩሪ ቴልማንስም ከአንድሪ ሳንቶስም የተሻለ አማካይ መስመር፣ ሶስተኛው ደግሞ አንድ አጥቂ የቤንጃሚን ሼሽኮ አጣማሪ የሚሆን ወይም ሼሽኮ በሚጎዳበት ጊዜ ውጤት ሊቀይር የሚችል አይነት ተጫዋች። እነዚህን መሰረት ያደረገ ዝውውር ነው ማንቸስተር ዩናይትድ ለማድረግ የተዘጋጀው። አፕዴት አድርጓል የዝውውር ፕላኑ እንደ አዲስ አቅርቦታል። በጣም ብዙዎች ተቃውሟል። በእርግጥ 85 እኮ ወጥቷል ማንቸስተር ዩናይትድ አሁን እስከ ባለው በሳንቶስ እና በዩሪ ቴልማንስ፣ ግን አመርቂ አይደለም። ይሄ ማለት በቃ የምትደሰትበት ደረትን የምትነፋበት ዝውውር አይደለም። ይህንን መሰረት ባረገ መንገድ አንደኛው የመሃል ተከላካይ ሆኖ እንዲመጣ ማንቸስተር ዩናይትድ በስፋት እየሰራበት ያለው የኖቲንጋም ፎረስቱ የመሃል ተከላካይ ብራዚላዊ ሙሪሎ ነው። ሙሪሎ ከሌሳንድሮ ማርቲኔዝ፣ ሙሪሎን ከማቲያስ ሊሊት ጋር የማጣመር ስራ ለመስራት ሙሪሎ አንዱ የቡድኑ ማገር ዋልታ ተደርጎ ቋሚ ሆኖ ለቡድኑ ወሳኝ ተጫዋች ሆኖ እንዲመጣ ይፈልጋል። እንግዲህ የሙሪሎ ዋጋ እስከ 80 ሚሊዮን ፓውንድ ድረስ እንደሚገመት ይጠበቃል። ኖቲንጋም ፎረስት ቁልፉ ተጫዋች ከመሆኑ ጋር ተያይዞ ሙሪሎ አንድ ሁለት ብለን ከምንጠራቸው የኖቲንጋም ፎረስት ቁልፍ ተጫዋቾች መካከል የሚጠቀስ ነው። ይሄ ማለት ሞርጋን ጊብስ ዋይት አለ፣ ሙሪሎ አለ። በዋነኝነት የምታነሳቸው በዚህ ቡድን ውስጥ በኖቲንጋም ፎረስት ቡድን ውስጥ እነዚህን ተጫዋች ናቸው ብንታነሱ አንደኛ ሁለተኛ ተጫዋች ነው በኖቲንጋም ፎረስት የቡድኑ ምርጥ ተጫዋች ነው ሙሪሎ። በጣም ጥራት ያለው ተከላካይ ነው። ስለዚህ እሱን ማንቸስተር ዩናይትድ በስፋት አስቦ እየሰራ ነው። ከሙሪሎ ዝውውር ጋር በተያያዘ ጠንከር ያሉ ስራዎችን እየሰራ ይገኛል ማንቸስተር ዩናይትድ። ሌላው አማካይ መስመሩ ላይ ነው ትልቁ ስራ እየተሰራ የሚገኘው። አማካይ መስመሩ ላይ አሁን ማንቸስተር ዩናይትድ ትልቁን እቅድ ይዞ እየሰራ ያለው ኦሪያል ቹዋሚኒ ወይም ካማቪንጋ ላይ ነው። እነዚህ ተጫዋቾችም እስከ 80 ሚሊዮን ፓውንድ ድረስ ያወጣሉ ተብሎ ይጠበቃሉ። ኦሪያል ቹዋሚኒ መጣ፣ ካማቪንጋም ማድሪድ ካማቪንጋም በነፃ እንደሚለቀው ተናግሯል። ምናልባት በቋሚነት ላይ ሸኘው ይችላል ካማቪንጋ እንጂ በነፃ ቢያንስ የመልቀቅ ዕድል እንዳለው ተናግሯል። የኦሪያል ቹዋሚኒ ኮንትራትም እስካሁን አልተፈረመም። ስለዚህ 80 ቀጣይ ሜጀር ትልቅ ዝውውር በነገራችን ቅድም 3 ነው ያልኩታል፣ 4 ይባል ይስተካከልልኝ፣ 4 ይሆንልኝ። አንደኛው የቤንጃሚን ሼሽኮ ተቀያሪ በትንሽ ዋጋ ነው ማምጣት የሚፈልጉት፣ ግን ሜጀር የሚባል ሌላው ሌፍት ተከላካዩ ላይ ነው። ቅድም ግን ስታነሳው የነበረው ሉዊሶልን ነው። ሌላው ማንቸስተር ዩናይትድ በጥብቅ እየተከታተለ ያለው ግራ መስመሩን ለማጠናከር። ስለዚህ ተከላካይ መስመር ላይ ሁለት ተጫዋች ማለት ሙሪሎ እና ሉዊሶል፣ ግራ መስመሩና የመሃል ተከላካዩ፣ አማካይ ላይ ኦሪያል ቹዋሚኒ። እነዚህን ተጫዋቾች ታሳቢ ባረገ መንገድ ሉዊሶል 60 ብናረገው ኦልሞስት ወደ 210 ወደ 220 አካባቢ ይመጣል። ከዛ ደግሞ ለቤንጃሚን ሼሽኮ የምትካርገውን እያሰቡ ያሉት በነፃ ዝውውር ዱሳን ቭላሆቪችን ማምጣት፣ ከተቻለ ደግሞ ባልበዛ ዋጋ በ25 ሚሊዮን ፓውንድ የአስቶን ቪላውን አጥቂ ኦሊ ዋትኪንስን ማምጣት ነው የሚፈልጉት ግርምዬ። እነዚህ ከተሳኩ ማንቸስተር ዩናይትድም ግርምዬ በጣም ጥሩ ቡድን እንደሚሆን ጥያቄ የለው። ሙሪሎ ከመጣ፣ ሉዊሶል ከመጣ ተከላካዩ ላይ ሚዱ ላይ ኦሪያል ቹዋሚኒን ከጨመረ፣ ፊቱ ላይ ኦሊ ዋትኪንስን ወይም ዱሳን ቭላሆቪችን አምጥቶ ካጠናከረ እንዳሉት ቃሉት በገቡት መሰረት 230 ሚሊዮን ፓውንድ በዚህ መንገድ ኢንቨስት ካረጉ ቀያዮች ሰይጣኖች ማንቸስተር ዩናይትዶች ሪል ለውጥ ሊሆን ይችላል ብዬ እስካሁን ቀልድ ነው በእኔ እምነት። የዩሪ ቴልማንስ እና የአንድሬ ሳንቶስ እኔ ከኤክስፔክቴሽን የበታች ነው ማንቸስተር ዩናይትድ በዝውውሩ። አሁን ግን በተባለው መሰረት 230 ሚሊዮን ፓውንድ እውነት መድበው ተንቀሳቅሰው ሙሪሎን፣ ሉዊሶልን፣ ኦሪያል ቹዋሚኒን፣ ኦሊ ዋትኪንስን አሊያም ዱሳን ቭላሆቪች ከሁለቱ አንዱ እነዚህን 4 ተጫዋቾች ካመጡ ግን ሌላ ምርጥ ዝውውር ይሆናል እንዳምነው ማለት ነው። ያምነው ዝውውር ማንቸስተር ዩናይትድ የሚወርቅ ምጥረው አይደለም። በትክክል ሶፊ። ሌላው ለመጨመር ያክል እዚህ ከማንቸስተር ዩናይትድ ጋር አሰልጣኝ ማይክል ካሪክ ለአዳዲስ ታዳጊዎችንም በዋናው ቡድን የማካተት እቅድ እንዳላቸው ገልጸዋልና በጣም አስገርሞኛል። ከዚህ ከአዳዲስ ተጫዋቾችን ከማካተት ጋር በተገናኘ የፍሌቸር ልጆችም አሉበት እንዲሁም ሌሎችም አሉበትና
ከዛ ውጭ እነ ሃሪ አማስ የመሳሰሉ ተጫዋቾች ደግሞ እንደሚለቁ ተገልጿልና 6 ታዳጊዎችን በዋናው ቡድን ውስጥ እንደሚያካትቱ ማይክል ካሪክ ገልጸዋል። ግን ኢምፕረስ ዶኛል ነው ያሉት። በጣም በፕሪሲዝን እንቅስቃሴያቸው በጣም አስደምመውኛልና እነዚህን ተጫዋቾች ለማካተት እቅድ እንዳላቸው ገልጿል። ከነዚህ መካከል ሻላሴ በጣም ተመችቶታል ካሪክ። ሻላሴ የሚባል ታዳጊ ማንቸስተር ዩናይትድ አካዳሚ በጣም አሪፍ ባለፈው ጎል አስቆጥሯል። ጃክ እና ታይለር ፍሌቸር የዳረን ፍሌቸር ልጆች እና የ15 ዓመት ልጅ ጄጄ ጋብርኤል የሚባል እነዚህን በዋናው ቡድን አካትታቸዋለሁ ብሏል። በዋናው ቡድን አካትቼ እቀጥላለሁ ብሏል። እነዚህን ጨምሮ በአጠቃላይ 6 ተጫዋቾች ናቸው። አሁን የተጠቀሱት 4 ተጫዋች ናቸው። ሌሎች ሁለት ተጫዋቾችም አሉ።